ሄሎ እንደምናችሁ ተስፋዬ ይባላለሁ ከዘይቱ ቱቶሪያል አካዳሚ። ብዙ ጥያቄዎች አፋን ኦሮሞን በአማርኛ አቅርብልን የሚል ጥያቄ በሌሎች ቪዲዮዎቼ ላይ ኮሜንቶች ስለነበሩ አፋን ኦሮሞን በአማርኛ ለማስተማር ወስኜ ነው የመጣሁት። በተለይ ብዙ ጥያቄ ከፍንፍኔ ብዙ የኢትዮጵያ ክፍሎች እንዲሁም ከውጪ ከአሜሪካ ከአውስትራሊያ ከዩኬ ከተለያዩ ቦታዎች ኢትዮጵያውያን የሆኑ አማርኛን የሚችሉ ስፔሲፊካሊ ኦሮሞ የሆኑም የጠቀሱ አሉ። አማርኛ ብቻ እንደሚችሉና ኦሮምኛ መማር እንደሚፈልጉ ጽፋችሁልኛል። በዛ ተነሳስቼ ይሄንን ቪዲዮ ለማስተማር ቀርቤያለሁ። ይሄ ቪዲዮ በጣም ረጅም ነው። ከመነሻ ከመግቢያ ጀምሬ ኮሙኒኬቲቭ ኦሮሞ ላንጉዌጅ የሚል ለንግግር ለመግባቢያነት የሚያገለግሉ ፍሬዞችን ወይም ቃላትን በመምረጥ ይዤላችሁ ቀርቤያለሁ። ስለዚህ አይ ሆፕ የተወሰነ ግንዛቤ እንደምታገኙበትና የመማር ፍላጎታችሁን እንደሚያነሳሳ ተስፋ አደርጋለሁ። ስለዚህ ከኔ ጋር እንድትሆኑ ጠይቃለሁ። ፕሮግራሙ ሜይቢ ብዙ ሳምንታት ሊቆይ ይችላል። ስለዚህ እንድትከታተሉኝ ሰብስክራይብ በማድረግ ወይም ሰብስክራይብ ባታረጉም ተመላልሳችሁም ቪዲዮዎችን በማግኘት እንድትማሩ አቀርብላችኋለሁ። በዚህ ቪዲዮ ውስጥ አስዩም ያደረኩኝ ወይም ደግሞ ይሆናል ብዬ ግምት የወሰድኩት የእንግሊዘኛ ፊደላትን ወይም ቁቤ አፋን ኦሮሞን እንደምታውቁ ነው። ሌተሮቹን ማለት ነው፣ አልፋቤትስ እንደምታውቁ ተስፋ በማድረግ ነው። ከዛ ለመጀመር በጣም ታች መውረድ ያስፈልጋል። ከመግቢያነት ሜይቢ ያደረኩት አስቸጋሪ የሆኑባቸዋል ያልኳቸውን ድምጾች እዚህ ጋር አምጥቻለሁ። እዚህ ላይ የምታዩቸው 6 ድምጽ ብቻ ናቸው የሚያስቸግሯችሁ ሳይሆን ዲፋይን የተደረጉት ወደ ሌላ የተተረጎሙት ሌላ ድምጽ እንዲኖራቸው የተተረጎሙት ማለት ነው። አማርኛ ውስጥ ከምናቀውና እንግሊዘኛ ውስጥ ከምናቀው ካላቸው ድምጽ የተለየ ድምጽ በኦሮምኛ ውስጥ የተሰጡት እነዚህ ናቸው። አለበለዛ አብዛኛው ሌሎቹ ከኤ እስከ ዘድ ያሉት ያንኑ ድምጽ በመያዝ ነው ኦሮምኛ ውስጥ አገልግሎት ላይ ያሉት። ስለዚህ የተለየ ድምጽ ያላቸው እነዚህ ብቻ ናቸው። የመጀመሪያው እንደምታዩት ሲ ነው። በኦሮምኛ ድምጽ ውስጥ ሲ ሳይሆን ጭ ወይም ጫ ያለው ድምጽ ይሆናል። ሲ ለመጻፍ ከፈለግን ኤስ አለ። ስለዚህ ኤስ ብቻ ነው የምንጠቀመው። ጫቃ ምናምን የምንለው የኦሮምኛ አነጋገር ስለሆነ ብቻ ነው እንጂ አማርኛ እንደምንማር ኤቢሲዲ ማለትም ይቻላል። ነገር ግን የኦሮሞ የቋንቋው ባህሪ ሳብዕ በአማርኛ የሚባለውን አይነት ዝንባሌ ነው ያለው። ለምሳሌ አንድ ሰው በአማርኛ በቀለ ቢባል ያ በቀለ በኔቲቭ ኦሮሞ ጋር ቢሄድ በቀለ አይደለም ስሙ በቀላ ነው። እንደማንኛውም ቋንቋ ኦሮምኛ ቋንቋ የራሱ ዲያሌክት ስላለው ነው የሚሆነው። በዛም ያንን በመከተል ነው አባ ጫዳ የሚል ስያሜ አጠራር የተሰጠው ለኦሮምኛ ፊደላት። ስለዚህም ነው ጫ ያልኩት እዚህ። ጫልቱ ፎር ኤግዛምፕል ጫልቱ ለመጻፍ እንደዚህ ነው የምንጠቀመው። በእንግሊዘኛ ወይም በአማርኛ እንደምታውቁት ሄችን ጨምርበታለን ጫልቱ። እኛ ጋር በኦሮምኛ ሄች ከተጨመረ ጫ ሳይሆን ቻ ነው። ያንን ግንዛቤ እንድትወስዱ ነው። አንዱ የሚያስቸግራችሁ ድምጽ ወይም የተለየው ድምጽ ጫ ነው። ሁለተኛው ቃ ነው።
ኪው በእንግሊዘኛ ቃ የሚል ቦታ ይተካል፣ ሌላ ቦታ ይተክቶ ያገለግላል። በኦሮምኛ ውስጥ ግን ቃ ቀ ድምጾችን ነው። ቄሮ፣ ቀልቢ፣ ቅልጡ የቀ ድምጾች ናቸው ለኪውን የምንጠቀመው ማለት ነው። ሌላኛው ኤክስ ነው። ኤክስ ድምጹን ስታዳምጡ ኤክስ ሶስት ድምጽ ኤክስ ሶስት ድምጽ ነው ያለበት። በኦሮምኛ ውስጥ ኤክስ ለመጻፍ ኤክስ ነው የምንጽፈው። ግን ኤክስን እንደ አማርኛ ውስጥ እንደምንጠቀም ወይም እንግሊዝኛ ውስጥ እንደምንጠቀም ሳይሆን እዚህ ኦሮምኛ ውስጥ ጠ ወይም ጣ ድምጽ እንዲኖረው ተደርጎ ነው የተሰየመው። ስለዚህም ጠ ጣፊ ለማለት ብለን ለመጻፍ ለምሳሌ ጤን ነው የምንጠቀመው ማለት ነው። በአማርኛ ሲጻፍ ሜቢ ታፊ ሊባል በቲ ሊጻፍ ይችላል። በኦሮምኛ ግን ጤ ያ ስያሜ አግኝቷል ማለት ነው። ከነዚህ ሶስቱ በተጨማሪ እነዚህ ነጠላ ቁቤዎች ይባላሉ ወይም ሲንግል የሆኑ ፊደላት ናቸው። በድርብ የሆኑ ፊደላት ደግሞ አሉ። እዚህ ጋር የመጀመሪያው በአማርኛ ባለኝ ፎንት ጣን መጻፍ አልቻልኩም ወይም ጤን ዲኤች አንድ ላይ ሲዋሃድ ድምፁ ጣ የሚል ድምጽ ይኖረዋል። ሜቢ ኢትዮጵያ ይኖራችሁ ይሄ አንዱ የኦሮሞ ዩኒክ ብቸኛው የኦሮሞ ድምጽ ነው። ዳዳ፣ ዴዲ፣ ዳዲ ብለን የምንጽፈው በዲ ዳና ሀ አንድ ላይ በማያዝ ነው። ቁቤ ደቻ ይባላሉ እነዚህ። ዲሃ ፎር ኤግዛምፕል እዚህ ጋር ዲሃ ምዕራብ ማለት ነው፣ ምሽት ማለት ነው። እንደዚህ ነው የምንጽፈው። ሁለተኛው ኛ ነው። ከአማርኛ እና ከእንግሊዘኛ አሬንጅመንት የተለየ ነው። እዚህ ናና ያ ነው ወይም ኤን ዋይ ነው። በአማርኛ እንደምታውቁት ጂኤን ነው። ጂኤን በኦሮምኛ በቁቤ ደቻ ውስጥ የለም። ና ኛ አትቀላቀል ኛ የሚል ድምጽ ይሰጣል ያመጣል ከሚል ነው አዋቂዎች የሰየሙት። ትክክል ነው። ያ አንዱ ነው። ኛዱ፣ ኛራ፣ ኛሮ እንደዚህ ቃላቶችን የምንጽፍበት ነው ማለት ነው። ሌላኛው እዚህ ዣ ነው። ዣ የኦሮምኛ ድምጽ አይደለም ወይም የኦሮሞ ድምጽ አይደለም። ነገር ግን ሊትሬቸር ውስጥ ለምሳሌ መጻፍ ቢፈለግ በአማርኛ የተጻፈን አንድ ወይም የተባለን አንድ አባባል በኦሮምኛ ሊትሬቸር ውስጥ መጻፍ ብንፈልግ ወይም መጥቀስ ብንፈልግ የግድ ይሄ ድምጽ የግድ ይኖራል ተብሎ ዣ ዘድ እና ዋይ ወይም ዛ እና ያ አንድ ላይ ዣ የሚል ድምጽ ተሰጥቶ ይኖራል ተብሎ ተሰይመዋል። ለምሳሌ እዚህ ጋር ዣንጥላ፣ ርዝራዥ እንደዚህ መጻፍ ብንፈልግ እንደዚህ አድርገን ነው የምንጽፈው ማለት ነው። ከዛ ቃላቶቹ የሌላ ቋንቋ ቃላት ስለመሆናቸው እንደማንኛውም የስነ ስርዓት ደንብ መሰረት ትምህርት ጥቅስ ውስጥ ይቀመጣሉ፣ ይደረጋሉ። እዚህ ጋር ለማድረግ እንደሞከርኩት ማለት ነው። ከሌላ ቋንቋ ስለማምጣቱ ለማመልከት የሚደረጉ ሂደቶች አሉ። በስነ ጽሁፍ ውስጥ ያንን ፎሎ አፕ ያደርጋል ማለት ነው። በጣም ይቅርታ እንግሊዘኛ እየቀላቀልኩ ነው። በተሻለኝ መጠን ያንን ማስቀረት ይሞክራለሁ። እነዚህ ናቸው። ሌሎቹ ኤ ቢ ዲ ኢ ኤፍ ጂ ኤች አይ ጄ ኬ ኤል ኤም ኤን ኦ ፒ አር ኤስ ቲ ዩ ቪ ደብሊው ዋይ ዜድ በሙሉ ያንን ድምጽ ይኖራቸዋል። ሜቢ በአጠራር የተለየ ይኖራል ብዬ የምጠብቀው ኤ እና ኤ የመጀመሪያው በአማርኛም በእንግሊዘኛም ኤ የሚል ድምጽ ነው ያለው። በኦሮምኛ ግን አ የሚል ነው። ግን በጽሁፍ ውስጥ በሁሉም ቋንቋ የአ ድምጽ እንዲኖረው ተደርጎ ይጻፋል። ለምሳሌ ጫልቱ እዚህ ጋር የአ ድምጽ አለው። ኛዱ የአ ድምጽ፣ ጣፊ የአ ድምጽ ነው ያለው። ሁሉም ዘሰብ ነው በአማርኛ ወይም በእንግሊዘኛ። ግን በእንግሊዘኛ ውስጥ እንደምታውቁት የኦ ድምጽ አለው። ለምሳሌ ቦልድ
ራሰ በራ የኦ ድምጽ አለው በኤም ብጻፍ ማለት ነው። በእንግሊዝኛ ውስጥ የትኛውም ስርዓት ይዞ የድምጽን ይዞ የሚጽፍ የለም። እንደ የኦሮምኛ ውስጥ ግን እንደዚህ አይደለም። አ ወይም የኤ ድምጽ የመጀመሪያው ፊደል ማለት ነው ሁልጊዜም የአ ድምጽ ኖሮት ይጻፋል፣ ሌላ ድምጽ አይዝም። እሱን አ እንላለን። ሁለተኛው ከዚህ ጋር ከኤ ጋር የሚምታታው የኢ ድምጽ ነው። ኢ እዚህ ጋር ቄሮ ውስጥ ያለው ኢ በኦሮምኛ ኢ አይደለም፣ በኦሮምኛ ኤ የሚል ድምጽ ነው ያለው። ምክንያቱም ያንን ድምጽ ይዞ ነው የሚጻፈውና ቄሮ ሲባል ኤ ያለው ድምጽ ነው። ስለዚህ ያ ኤ ይባላል እንጂ ኢ አይባልም። በኦሮምኛ ኢ የሚባለው አይ ነው። አይ በእንግሊዝኛ ወይም በአማርኛ አጠቃቀም አይ ቢባልም በኦሮምኛ አይ የሚባል የለም። አይ አንድ ድምጽ አይደለም። አይ ኤና፣ ስለዚህ በኦሮምኛ ኤና ኢ ነው። በኦሮምኛ አይ የሚል አይ ፊደል የኢ ስም አለው፣ የኢ ድምጽ ብቻም አለው። ጣፊ እዚህ ጋር እንደምናየው ጣፊ ኢ ድምጽ አለው። ዲ የኢ ድምጽ አለው። የአጠቃቀም ልዩነት በአማርኛ በእንግሊዝኛ ብንጽፍና እንግሊዝኛን በምንጽፍ የተለየ ብዙ ልዩነት የለውም። በእርግጥ በእንግሊዝኛ አሁንም የኢ ድምጽ የተለያየ ድምጽ ይኖራል። ለምሳሌ ፋይል በሚል ውስጥ የዋይ ድምጽ አይነት ድምጽ አለው። ላይክ በሚባል ቃል ውስጥ ደግሞ የአይ ኖርማል ድምጽ አለው። ሰው የተለያየ ድምጽ ሊይዝ ይችላል በእንግሊዝኛ ውስጥ ማለት ነው። ስለዚህ እነዚህን ስድስቱን ማወቅ በቂ ነው። ማስታወስ ሌሎቹን ማስታወስ ነው። ሌላ ከዚህ ጋር ተያያዘ የምነግራችሁ ብዙ አይኖርም ማለት ስለምታውቁት አሰምሽኔ ያን ነው ማለት ነው። ሌላው ከዚህ ጋር የተያያዘ ታውቁ የምፈልገው የኦሮምኛ አጻጻፍና አነባበብ ነው። ይሄ በጣም ሰፊ የሆነ ቶፒክ አለው። በእንግሊዝኛ ያስተማርኩት ያለኝ ቪዲዮ አለ። ይሄን ሊንክ ጽፋችሁ ከዛ ያሉት በኋላ ያሉትን መከታተል ትችላላችሁ። በተለይ ኦሮምኛን እንዴት ማንበብና መጻፍ እንደሚቻል በእንግሊዝኛ ቪዲዮ አለ። እንዳልኩት ይሄ ከዛ ጀምሮ የተደረገ አይደለም። እንዴት ኮሙኒኬት ማድረግ እንደምንችል ነው። ወደ ትምህርት ጥልቅ ማንበብና መጻፍ የምንገባ ከሆነ ሜቢ በእናንተ ጥያቄ ሌላ ቪዲዮ መስራት እችላለሁ። እዚህ ጋር ግን ለመግቢያ ያህል የተወሰኑ የአማርኛ ቃላትን በኦሮምኛ አጻጻፍ መጻፍ ሞክሬያለሁ። ለምሳሌ በዚህ ውስጥ በኦሮምኛ ፊደላት ይደጋገማሉ። ብዙውን ጊዜ እንደምታዩትና እንደምታውቁት ለምን ይደጋገማል፣ የመደጋገሙስ አስፈላጊነት ምንድነው የሚለው ለመናገር ነው። በኦሮምኛ በቁቤ አፋን ኦሮሞ የምንሰማውን ነው የምንጽፈው። የምሰማንን ወይም የተናገርነውን ነገር ኤግዛክትሊ ያንን ነው የምንጽፈው። ምን ማለት ነው? እንደ እንግሊዝኛ አሰምሽን ወይም በተለምዶ ቋንቋ ስፔሊንጉ እንደዚህ ነበረ፣ እንደዚህ ነው፣ ይሄ የዚህ ዲያሌክት አጻጻፍ ነው የሚባል ነገር የለውም። በኦሮምኛ ውስጥ ዲፋይን የተደረገው የምንሰማውን ኤግዛክትሊ እንዲጻፍ ተደርጎ ነው። ለዚህም ነው አንዳንድ ፊደላት ደብል የሚሆኑት፣ አንዳንድ ደግሞ ሲንግል የሚሆኑት፣ ወይም አንዳንዱ ነጠላ አንዳንዱ ድርብ የሚሆኑት ማለት ነው። እዚህ ጋር ሁለት ቃላትን ላሳያችሁ። የመጀመሪያው አለ የሚል ነው። አለ። ሁለተኛው ደግሞ አለ የሚል ነው። በሁለቱ አነባበብ መካከል አንድ የላይኛው አንድ ኤል ነው ያለው፣ ተጨማሪ ኤል አለ። ምክንያቱም ለ የሚል ድምጽ ጠባቃ ስለሆነ ነው። ለ የሚል በአለ ውስጥ ያለው ለ ጠባቃ ስለሆነ ነው። ሁለተኛው ግን አለ ለስላሳ ነው። ይሄ በኦሮምኛ ጀባና ላፋ ይባላል። ጠንካራና ለስላሳ ድምጽ ማለት ነው። ስለዚህም ነው እንደዚህ የሚጻፈው አለ አለ። ለምንድነው የመጀመሪያ ሁለቱ ፊደል እና የመጨረሻ ሁለቱ ፊደላት ደብል የሆኑት? አዳምጡ። አለን አለ ብዬ ብናገር ትክክል አይሆንም።
አለ ብል አለ የምንለው ግን አለ ሳይሆን አለ ነው። ስለዚህ አ ላይ እንቆያለን። ረጅም ድምጽ ይባላል። አለ ወይም የመጨረሻው ድምጽ ደግሞ አለ አላልኩም። አለ አይደለም አለ ነው። ስለዚህ የመጀመሪያውን ድምጽ የሁለተኛውን ድምጽ ረጅም ይባላል። በኦሮምኛ ረጅም ይባላል። እነዚህ ድምጾች የአና የለ ድምጾች በሁለቱም ቃላት ውስጥ ረጃጅም ናቸው። አለ አለ። ነገር ግን አንደኛው የመጀመሪያው የመጨረሻው ድምጽ ለ ጠንካራ ነው። ወይም ሲነገር ስንለው ጠበቅ እናደርገዋለን። አለ አለ። ኦኬ ይሄ በአማርኛን በኦሮምኛ ቁቤ እንድትጽፉ አይደለም እያልኩ ያለሁት። በሚቀጥሉት ቪዲዮ ውስጥ የምጻፉ ኦሮምኛዎችን በኦሮምኛ ነው የጻፍኩት፣ የአማርኛዎችን በአማርኛ ነው የጻፍኩት። ስለዚህ ኦሮምኛዎችን ስትናገሩ በትክክል እንድትናገሩ ነው። ስታነቡ በትክክል እንድታነቡ ነው። ሁለተኛው ምረት ምሬት ምሬት በሁለተኛው ምሬት ውስጥ አር እንደምታዩት ጠንካራም ነው፣ ረጅም ነው። ምረት በሁለተኛው ምረት ሁሉ ነገር አጭር ነው። ምሬት ኦኬ ጀስት ግንዛቤ እንዲኖራችን ነው። ገታ አደረገው። ገታና ጌታ ሁለቱም ረጅም ድምጾች ናቸው። ገታ ሁለቱም አጭር ናቸው። ነገር ግን ታ ጠንካራ ነው። በኦሮምኛ ጃባ እንላለን። ኦኬ አም ሹር ልዩነቱን እየተገነዘባችሁልኝ እንደሆነ ተስፋ አድርጋለሁ። የመጨረሻ ወጣበል ወደ ውጭ ውጣ ማለት ነው። ወጣበል ብለህ ተናገር እንደማለት ነው። you know it so ወጣበልና ወጣበል ድምጹ የሚሰጠን የተለያየ ነው። በኦሮምኛ የሚጻፈውም ኮምፕሊትሊ የተለያዩ ናቸው። በኦሮምኛ መጻፍና መናገር የምችል በኦሮምኛ ስፔሊንግ መሳሳት አይኖርም። ከርለስሊ ካልተሳሳተ በስተቀር ልሳሳት አይችልም። ምክንያቱም የምናገረውን የሚያውቀውን ቃል ኤግዛክትሊ ነው የምጽፈው። በእንግሊዘኛ ሁሉንም ስፔሊንግ ሸምድደን ካላወቅ ነው there is no way around ሩል የለውም። በኦሮምኛ አጻጻፍ ህጉ ይሄ ነው። 4 ህግ ነው ያለው። ጀባ፣ ላፋ፣ ጤራ፣ ገባባ ማለት ረጅም፣ አጭር፣ ጠንካራና ለስላሳ ድምጾች ናቸው። ኦኬ ሌሎች አሉ እንደ ረቡታ እንደ ሁዳ ሜቢ በዚህ ሊንክ ሄዳችሁ የተወሰኑ ቪዲዮዎች የምታዩ ልታገኟቸው አላችሁ። ኦኬ እነዚህ ስታነቡ የሚቀጥሉ ቪዲዮዎች ኦሮምኛ ስታነቡ ስታዳምጡ ወይም ደግሞ የረጅምና እነዚህ ደብል የተጻፉትን ፊደላት ጥያቄዎቻችሁን እንዲመልሱላችሁ ነው ይሄን ያደረኩት። ከኔ ጋር ተከታተሉ። ይሄንን በዚህ እንቀጥላለን ማለት ነው። ለዛሬው ያለኝ ፕሮግራም ይሄው ነው የሚሆነው። I'm sure you're going to learn something. የሆነ ነገር ትማራላችሁ። ኦሮምኛን ከነዚህ ቪዲዮዎች በኋላ የኔ ዓላማ ኦሮምኛን በሰላምታ አንዳንድ አጭር ጥያቄዎችን በመጠየቅ ኦሮምኛን መለማመድ ትጀምራላችሁ፣ ኮሙኒኬት ማድረግም ትጀምራላችሁ። ከሁሉም በላይ ደግሞ የመማር ፍላጎታችሁ ይነሳሳል። ሞር እንደምትማሩ በመነጋገር በተለይ በቪዲዮ ሳይሆን ሞር የምትማሩት በመነጋገር በፕራክቲስ በማድረግ ስለሆነ ወደዛ ያነሳሳችኋል የሚል ተስፋ አድርጌ ነው። አመሰግናለሁ። ተስፋዬ ነኝ ከዘ ቱቶሪያል አካዳሚ። መልካም አምሹ፣ መልካም ዋሉ።